ብዙዎቻችሁ ሶፍትዌር ከየት እናገኛለን ብላችሁ ጠይቃችሁኛል። ስለዚህ እያንዳንዱን እዚህ ጋር አሳያችኋለሁ። ኦልሞስት 5.1 ጂቢ ነው። መጀመሪያ ወደ እኔ ባዮ ትገቡና ሊንክ አለ፣ የቴሌግራም ሊንክ ከገባችሁ በኋላ የጉግል ድራይቭ ላይ የተቀመጠ ላቴክስ ፉል ሶፍትዌር አለ። እሱን ዳውንሎድ ታደርጋላችሁ ማለት ነው። ስለዚህ ወደ ቴሌግራም ትገባላችሁ። ከዛ ሊንክ አለ፣ ይሄ ሊንክ ላይ ክሊክ ታደርጋላችሁ። ከዛ በኋላ ከላይ ሲመጣላችሁ ከሊንክ ከገባችሁ በኋላ የዳውንሎድ ምልክት አለ። ከዛ ዳውንሎድ ስትሉት ወደ ዚፕ ፋይል ይቀይረዋል። ወደ ዚፕ ፋይል ፋይናሊ ከተቀየረ በኋላ ዳውንሎድ እስከሚያደርግ ጠብቃላችሁ። ፋይናሊ ዳውንሎድ ውስጥ ያስገባላችኋል ማለት ነው። ዳውንሎድ ሆኖ ካለቀ በኋላ ሴት አፕ የምታገኙት ውስጥ ገብታችሁ እንደ ቨርዥን ይሄ የ2025 ላይ የሆነ ቨርዥን አለ። ይሄኛው ኢንስታል ማድረግ ይሆናል ማለት ነው። ሁለተኛ ይሄ ኤዲተር ደግሞ ቴክስት ስቱዲዮ ጉግል ላይ ገብተን ወደ ዌብሳይት ይወስደናል። ከዛ ዌብሳይት ገብታችሁ እንደ ኦፕሬቲንግ ሲስተማችሁ 64 ኢንቴል ከሆነ ኦር አርም ፕሮሰሰር ከሆነ እንደ የፕሮሰሰሩ አይነት ዳውንሎድ ታደርጋላችሁ የምትፈልጉት። ኦልሬዲ እኔ ዳውንሎድ ስላደረኩት ካንስል እለዋለሁ ማለት ነው። ይሄ ዳውንሎድ አድርጋችሁ ጭናችሁ እንደ ኤዲተር ይጠቀማላችሁ። የመጀመሪያው ደግሞ እንደ ኮምፓይለር ሆኖ ለላቴክስ ፉል የሆነ ቱቶሪያል አገኛችሁ ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግና አትርሱ። ቴንክ ዩ